ይሻል ወይም እንዳላየ ይሻል ከማን የፈራሁት ደርሶ ከማን የጋብኩት ፈርሶ ይቅር አለንካ ከእንቅልፌ ልኑር የልማልን ከእንቅልፌ። ብዙ ጊዜ ልክ ያልሆነ አስተዳደግ በኑሯችን ላይ ቻሌንጅ እንደሚሆን ያውቃሉ? አንዳንዶቻችን ሳናውቅ በልጅነታችን በተጫነብን ሚሞሪ ምክንያት ብዙ ጊዜ በትዳር ህይወታችን ደስተኛ ስንሆን አይታይም። ለዚህም የኔ ኑሮ ማሳያ ነው። ለባለቤቴ በጣም ጥሩና መልካም ባል መሆን ፈልጋለሁ። ግን ከሷ ጋር በደስታ መቆየት የምንችለው ለጥቂት ሰዓታቶች ብቻ ነው። ለምን እንደሆነ አላውቅም። ብዙ ጊዜ ላስደስታት፣ ላጫውታት ፈልጋለሁ። ግን የምትሳሳታቸው እያንዳንዱ ስህተቶች ለኔ ጎልተው ይታዩኛል። በትዕግስት ማለፍ ስላልቻልኩኝ ብቻ ነገሮቻችን በሰከንዶች ውስጥ ሲታወቁ ይታየኛል። ምን ማድረግ ይቻላል? ታዲያ ይህ ሁሉ ግን የገባኝ ከረፈደ በኋላ ነበር። እንዴት ልመልሳት እችላለሁ? እንዴት? ስትችል ሁሉን የቻለውን ክርስቶስ እያሰብክ ስታልፍ አይቶ እንዳላየ ሰምቶ እንዳልሰማ መስቀል ላይ ተሰቅሎ ለፍቅር ሄደማ አንድ ደግ ጌታ እንዳለ እያሰብክ ትዳር መጽደቂያ ነው፣ ደግሞ መከበሪያ፣ የአንድነት ህይወት ሐሳብ መጣመሪያ። ትዳር ውስጥ ጭቅጭቅ፣ ንዝንዝ፣ ንትርክ፣ እረፍት የሚነሳ ቀንህን የሚያውክ ብዙ ጉዳይ አለ። በፈቀድክለት ልክ አብሮህ እየዋለ ቀንህን የሚያበላሽ ህልምህን የሚገታ አሳስሮ የሚያኖርህ በሰዎች ይሉኝታ ሺህ ደግ አግኝተህ በቅንጣቴት ህጸጽ በመጥፎ ሐሳብ ልብህ ላይ የሚሰርጽ አለ አንድ መንፈስ በከፈተለት ቦይ ሁሉ ጊዜ የሚፈስ። እናማ ትዳር መጽደቂያ ነው ተብሎ ከሰማህ ሰማዕት መሆን ነው ጭቅጭቁን ትተህ። ጀለስ ከሰማኸኝ ካለ አንድ ደቂቃ ያለፈው ሁሉ አልፏል። አሁን ገና ንቃ ንቃ ንቃ።